አሁን አስቡት እናንተ በጣም ቤት ውስጥ ድብርት ውስጥ ናችሁ ተቀምጣችኋል። ምንም ነገር የማድረግ ፍላጎት የላችሁም። መስራት ያለባችሁ ነገሮች ብዙ አሉ፣ ግን ምንም ነገር ደግሞ የማድረግ ፍላጎት የላችሁ፣ ምንም ተነሳሽነት የላችሁ። በጣም ጥልቅ ድብርት ውስጥ ናችሁ። ሰሞኑን ሳነበው የነበረው መጽሐፍ ሃይ ኦን ላይፍ በዴቪድ ጄፒ ፊሊፕስ የተጻፈው ሃይ ኦን ላይፍ የሚለው መጽሐፉ ነው። መጽሐፉ በቅርብ የተጻፈ መጽሐፍ ነው። ዴቪድ ጄ ፊሊፕስ ፓብሊክ ስፒከር ነው። በጣም ታዋቂ የሆነ ፓብሊክ ስፒከር ነው። ወደኋላ የህይወት ታሪኩን መለስ ብለን ስናየው ዴቪድ 17 ዓመት ያህል በድብርት ሲሰቃይ የኖረ ሰው ነው። ግን አሁን ግን በጣም ጠንካራ ሰው ሆኖ ሰዎችን ከተለያዩ ጭንቀቶችና ድብርት የሚያወጡ ንግግሮችን በመናገር ይታወቃል። እንግዲህ ይህንን መጽሐፍም ጽፎልናል። መጽሐፉ በጣም ደስ የሚል መጽሐፍ ነው። በተለይ ትንሽ ለሳይንሱ ቀረብ ላሉ ሰዎች በጣም በግልጽ የተጻፈ መጽሐፍ ነው እና ደግሞ ምን መሰላችሁ ይሄን ፓርት ዋኑ ነው ማቀርብላችሁ። ፓርት ዋን ፓርት ቱ ሌላ ጊዜ አቀርብላችኋለሁ። ምክንያቱም መጽሐፉ ትንሽ ሰፋ ያለና ዲፕ አንደርስታንዲንግ የሚጠይቅ ነው። ስለዚህ ዛሬ ክፍል 1 ይዤላችሁ መጥቻለሁ። ዴቪድ ጄፒ ፊሊፕስ ትውልዱ እየተበላሸ ነው ይለናል። እኔም የትውልዱ አንድ አካል ስለሆንኩኝ እውነቱን ነው። ይሄ ሰው ያነበብኩት ነገር በጣም ትክክል መስሎ ስለታየኝ ልንገራችሁ ብዬ መጥቻለሁ ማለት ነው። እና አስቡት አሁን ይሄ የአሁኑ ትውልድ ዘመን ደስተኛ እየሆነ አይደለም። በጣም ስልቹ ነው። ነገሮችን ለመጀመር ተነሳሽነት የለውም። ትላንትና ደስታ ሲሰጠው የነበረው ነገር ደግሞ ዛሬ ደስታን እየሰጠው አይደለም ማለት ነው። በ90ዎቹ ወይንም ደግሞ ከኛ ቀደም ባሉት ትውልዶች ሰዎችን በጣም ደስተኛ ሲያደርጉ የነበሩ ነገሮች ዛሬ ግን እንደ ተራ ነገር መቆጠር ጀምረዋል። ምንም ለሰዎች ደስታ ሊሰጡ አይችሉም። እና ደግሞ እኛ ሰዎች በአሁን ጊዜ በተለይ ደስታችንን ባባረርና ቁጥር እየሸሸን እየመጣ ነው። ምንም ደስተኛ ልንሆን አልቻልንም ማለት ነው። ዴቪድ ጄ ፊሊፕስ ታዲያ ይሄ ጸሐፊ ምክንያቶቹን በግልጽ ያስቀምጥልናል። ምን መሰላችሁ? አሁን አስቡት እናንተ በጣም ቤት ውስጥ ድብርት ውስጥ ናችሁ ተቀምጣችኋል። ምንም ነገር የማድረግ ፍላጎት የላችሁም። መስራት ያለባችሁ ነገሮች ብዙ አሉ፣ ግን ምንም ነገር ደግሞ የማድረግ ፍላጎት የላችሁ፣ ምንም ተነሳሽነት የላችሁ። በጣም ጥልቅ ድብርት ውስጥ ናችሁ እና ሱቅ ሄዳችሁ አስቡት እናንተ ሱቅ ሄዳችሁ ተነስታችሁ ያንን ስሜት ሊቀይርላችሁ የሚችለውን ነገር ገዝታችሁ መምጣት ብትችሉ ይለናል። ምንም ጤናችሁ ላይ ምንም አይነት ጉዳት ሳያደርስ ከሱቅ ሄዳችሁ ያንን ከድብርት ውስጥ የሚያወጣችሁን ነገር ወይም ደግሞ ተነሳሽነታችሁን የሚመልስላችሁ ነገር፣ ጉጉታችሁን የሚጨምርላችሁን ነገር ሄዳችሁ ብድግ ብላችሁ እንደው ከሱቅ እንደቀልል አድርጋችሁ ገዝታችሁ የምትመጡት ነገር ቢሆን አስቡት። የሰው ልጅ ስሜቱን መቆጣጠር ቢችል፣ የፈለገውን ስሜቱን መቀየር ቢችል፣ ዛሬ ደስተኛ ከሆነ ነገ ደግሞ ተረጋግቶ እርካታ አግኝቶ ሰላሙን መልሶ ራሱን በራሱ መቆጣጠር ቢችል ምን ያክል ዓለም ደስተኛ ልትሆን እንደምትችል አስቡት ይለናል ዴቪድ። እና ደግሞ ምን መሰላችሁ አሁን ለምሳሌ እናንተ አስቡት የሆነ መጠጥ እያዘጋጃችሁ እንደሆነ አስቡ ይላል። ይሄንን ኤንጅልስ ኮክቴል ብሎ የሚጠራው መጠጥ አለ። ይሄም ማለት እኔ እንደተረጎምኩት እንግዲህ የመላእክት ጽዋ ወይንም ደግሞ የመላእክት መጠጥ ብሎ የሚወስደው አለ ዴቪድ ጄ ፊሊፕስ ማለት ነው። እና ይሄንን መጠጥ ከተለያየ ነገር ነው የምትቀምሙት። ለምሳሌ ሻይ ነው ብለን ብንወስድ እሱ ያለው ነገር ከስኳር ከሻይ ቅጠል እና ውሃ እና የተለያዩ ነገሮች ትጨምሩበታላችሁ። እና ዴቪድ ጄ ፊሊፕስ ይህንን መጠጥ ራሳችሁ ማዘጋጀት ትችላላችሁ፣ ይህንን የመላእክት ጽዋ የሚባለውን ራሳችሁ ማዘጋጀት ትችላላችሁ ይለናል። እና እንዴት መሰላችሁ ይሄ የመላእክት ጽዋ እያለ የሚጠራው ዴቪድ ወይንም ደግሞ ኤንጅልስ ኮክቴል እያለ የሚጠራው መጠጥ በተለያየ መንገድ 6 ነገሮችን ይይዛል ይለናል። እናንተ ልክ ቀለል አድርጋችሁ ስታስቡት 6 ነገሮች ማለት ውሃ፣ ሻይ ቅጠል፣ ቅመማ ቅመሞቹ፣ ስኳሩ ውስጡ የምንጨምረው ከነዚህ ነገር ይሰራል ይለናል። ለምሳሌ እንደ ምሳሌ ነው የወሰድኩላችሁ ሻዩን እና ይሄ የመላእክት ጽዋ ወይንም ደግሞ የመላእክት መጠጥ ብለን የምንወስደው እንደ ሻይ ብንወስደው ማለት ነው። እና ደስታችሁንና መረጋጋታችሁን፣ ሰላማችሁንና እንዲሁም እርካታችሁን ከእንደዚህ ነገር በቀላሉ መስራት ትችላላችሁ። ኢቭን ሄዶ ሱቅ ከመግዛትም በላይ ስሜታችንን መቆጣጠርና ራሳችንን ማረጋጋት፣ ሰላም ማግኘት ሄዶ ሱቅ ከመግዛት በላይ በጣም ቀላል ነው ይለናል ዴቪድ። እና ምን መሰላችሁ ጭንቅላታችሁን ልክ እንደ አንድ ፋብሪካ ብትቆጥሩት እና መጠጡን ደግሞ ልክ እንደ ፋብሪካችሁ ምርት ብትቆጥሩት ያንን መጠጥ እናንተ የፋብሪካ ባለቤት ናችሁ ብንል ልክ እንደዛ ሁሉ እናንተ ባለቤትነቱን ወስዳችሁ ስሜታችሁን በሚገባ መንገድ ያንን መጠጥ መስራት ትችላላችሁ፣ ወይንም ሰላማችሁን፣ እርካታችሁንና ደስታችሁን ራሳችሁ መፍጠር ትችላላችሁ ይለናል። ታዲያ ይህንን በዚህ ክፍል ውስጥ አስረዳችኋለሁ እንዴት ይህንን ደስታችንን መቆጣጠር እንችላለን፣ ይህንን የመላእክት ጽዋ የሚለውን ራሳችን እንዴት ማዘጋጀት እንችላለን፣ ራሳችን ስሜታችንን እንዴት መቀየርና መቆጣጠር እንችላለን የሚለውን ነገር ነው ዛሬ እንነግራችሁ ማለት ነው። የመጽሐፉ የመጀመሪያው ክፍል በተለይም ዶፓሚን፣ ይሄ ለምሳሌ እያዘጋጃችሁ ከነበራችሁ መጠጥ ውስጥ የሚጨመረው
አንዱ ልክ እንደ ውሃ ልትቆጥሩ ትችላላችሁ፣ ዶፓሚን ይለዋል እሱ። ይሄ ማለት ደግሞ ለጤናው ቀርብ ያለ ሰው ያው ያውቀዋል። እኔም ለጤናው በጣም ቅርብ ስለሆንኩኝ ዶፓሚን እንግዲህ እንደ ሆርሞን ነው፣ ግን እናንተ ቀለል እንዲላችሁ ልክ እንደ አንድ ኬሚካል ቁጠሩት ዶፓሚንን ማለት ነው። እዛ ከሻይ ውስጥ ከሚጨመረው ነገር ውስጥ አንዱ ነው ማለት ነው። የመላእክት ጽዋ እየተባለ የሚቆጠረው ውስጥ የሚጨመር ቅመም ነው ብለን ብናስብ ከ6 ውስጥ አንዱ ነው። ያንን የመላእክት ጽዋ የሚባለውን መጠጥ ለማዘጋጀት 6 ሆርሞኖች ያስፈልጉናል። እነሱን ሆርሞኖች በራሳችን ማምረት እንችላለን፣ መቆጣጠር እንችላለን፣ ወይም ደግሞ እንዳይመረቱ ማድረግ የምንችልበት መንገድ አለ። ግን ይሄ የምንመሰላችሁ አውቀንም ሆነ ሳናቅ ይህንን መጠጥ በምንዘጋጁበት ጊዜ የማያስፈልግ ኬሚካል የማያስፈልግ ሆርሞን እየጨመርን ህይወታችንን እያከበድነው ነው ይለናል። ይሄ ማለት ደስተኛ ሊያደርጉን የሚገቡ ነገሮች ትናንትና ወይም ደስተኛ ሲያደርጉን የነበሩ ነገሮች ዛሬ በፍጹም ደስታ እየሰጡን አይደለም። ወይም ደግሞ ደስታን ለማግኘት በጣም ብዙ ሺህ ነገሮችን ማድረግ አለብን በዚህ ዘመን። ትናንት ደስተኛ ሲያደርገን የነበረ ቀለል ያለ ነገር ዛሬ ደስተኛ እያደረገን አይደለም ይለናል። እና ይህንን እዛ ሻይ ውስጥ ከሚጨመረው ውስጥ አንዱ የሆነውን ዶፓሚንን ወስጄ አብራራላችኋለሁ። ምክንያቱም ዶፓሚን በጣም አስፈላጊ ሆርሞን ነው። ከተጠቀምንበት በአግባቡ ከተጠቀምንበት ህይወታችን አስተካክሎ እርጋታን ሰጥቶ ስኬታማ እንድንሆን ያደርገናል። ምክንያቱም ይሄ ዶፓሚን የሚባለው ከጭንቅላታችን ውስጥ የሚመረተው ኬሚካል አንድን ነገር በጉጉት እንድንሰራው ተነስተን የሆነን ተግባር እንድንፈጽም የማስታወስ ችሎታችንን መቆጣጠር እንድንችል አንዴ ዛሬ ስንሰራው በጣም ደስተኛ ያደረገንን ነገር ነገ እንድንደግመው የሚያደርገን ዶፓሚን ነው። ይሄ ማለት ግን ዶፓሚን ሁሌም ጥሩ ጎን አለው ማለት አይደለም። ዶፓሚን በሚመነጭ ሰዓት መጥፎ ጎንም አለው፣ የራሱ የሆነ መጥፎ ጎን አለው። እንዳልኳችሁ ከዛ ከሻይ ውስጥ ከሚጨመረው ውስጥ ዶፓሚን አንዱ ኬሚካል ነው ብላችሁ ሰዱ ቀለል አድርጋችሁት፣ ነገር ግን ጭንቅላታችን ውስጥ የሚመረት አንድ ሆርሞን ነው ማለት ነው። እና ምን ሆርሞን ወይም ኒውሮ ትራንስሚተር ይባላል በሳይንሱ። እና ደግሞ ምን መሰላችሁ ይህ ዶፓሚን የሚባለውን ነገር በትክክሉ ካልተጠቀምነው እንደ ራሳችንን እንደ ማጥፊያ መሳሪያ ነው የሚሆነው። ምክንያቱም ማንኛውም ሰው በተፈጥሮ ዶፓሚን የሚባለው ኬሚካል ወይም ሆርሞን፣ ኬሚካል የምለው ቀለል ለማድረግ እናንተ እንዲገባችሁ ብዬ ነው። ጤና ላይ ያለው ሰው ካልሆነ ላይረዳው ይችላል። እና ይህ ኬሚካል በአግባቡ ካልተጠቀምነው ልክ ራሳችንን እንደምናጠፋበት መሳሪያ ሊሆን ይችላል። ምክንያቱም ደግሞ አንጠቀመውም ማለትም አንችልም። ምክንያቱም ማንኛውም ሰው በተፈጥሮ ዶፓሚን ጭንቅላት ውስጥ አለ ማለት ነው። ዶፓሚን እንዲመነጭ ተደርጎ ነው የተሰራው ማንኛውም ሰው። ግን ምን መሰላችሁ ዶፓሚንን በሁለት መንገድ ነው የምንጠቀመው። አንደኛው ስሎ ዶፓሚን የሚባል አለ፣ ሁለተኛው ደግሞ ፋስት ዶፓሚን የሚባል አለ። ይህንን ወደ አማርኛው ሳመጣው ስሎ ዶፓሚን ማለት ቀስ በቀስ አንድን ስራ ራሳችን ጥረን ግረን የሆነን ተግባር ሰርተን ከዛ በኋላ ይመነጭ ማለት በልፋት የምናገኘው ዶፓሚን ነው። ይሄ ማለት ርካሽ ደስታ አይደለም፣ ውድ ነው፣ ለፍተን ነው የምናመጣው ማለት ነው። ይሄ በቀስ የሚመነጨውን ዶፓሚንን ማለት ነው። ሌላኛው ደግሞ ይሄ ርካሽ ዶፓሚን ወይም ደግሞ በፍጥነት የምናገኘው ዶፓሚን ይባላል። ይሄ ዶፓሚን ጸሐፊውም እንደዚህ እያለ ይጠራዋል፣ ፋስት ዶፓሚን ይለዋል። ድንገት ነው ጣሪያ ነክቶ ግን ወደ ታች ሲመለስ ደግሞ ራሳችን እስከ መጥላት ድረስ በጣም ትልቅ የሆነ ድብርት ውስጥ አንስቶ እስከ እብደት ድረስ ሊያደርሰን የሚችል የዶፓሚን አመነጫጨት ስነስርዓት። ትውልዱ ግን ይሄንን አውቆ እየተቆጣጠረው አይደለም። የሚገርማችሁ ነገር ይህ ዶፓሚን ሶሻል ሚዲያዎች አሁን የሚሰሩ ሶሻል ሚዲያዎች ቲክቶክን፣ ኢንስታግራምን፣ ፌስቡክን ኢቨን ዩቲዩብ ሾርቶችን ብታዩ ልክ ሶሻል ሚዲያዎቹ ሲሰሩ ሳይኮሎጂስት ተቀጥሮላቸው የሰው ልጅ ዶፓሚን በምን መንገድ እንቆጣጠረዋለን፣ የሰው ልጅ ረጅም ሰዓት እዚህ አፕሊኬሽኖች ላይ ስክሮል እያደረገ እንዲቆይ ዶፓሚኑን በምን መንገድ መቆጣጠር እንችላለን ተብሎ ታስቦበት የተሰራ ሶሻል ሚዲያ ፕላትፎርም ነው ያለው በአሁኑ ጊዜ ማለት ነው። ሳይንቲስቶች ይህንን አጥንተው በምን መንገድ የሰው ልጅ መያዝ እንደሚችሉ አስበው ነው ሶሻል ሚዲያን የሰሩት ማለት ነው። እና አሁን ከዚህ በፊት እንዳልኳችሁ ዶፓሚን የደስታ ሆርሞን፣ የተነሳሽነት ሆርሞን ወይም ደግሞ የጉጉት ሆርሞን እያልን እንምንጠራው ነው። ነገር ግን አሁን ላይ ትውልዱ በአግባቡ እየተጠቀመው አይደለም። ይህን ዶፓሚን የሚባለውን ሆርሞን ትውልዱ ፈጽሞ በአግባቡ እየተጠቀሙ አይደለም። ይሄ በብዛት ፋስት ዶፓሚን ወይም ደግሞ አልባሌ
ሙሉ በሙሉ አይጠቅምም ማለት ነው። ዶፓሚን እያለ ዴቪድ የሚጠራው እንግዲህ አግባቡ ከተጠቀመ ደግሞ ደስተኛ እንዳይሆን እያደረገው ያለው የዶፓሚን አይነት ወይንም የደስታ አይነት ነው ማለት ይችላል። እንዳልኳችሁ የሚያመጣው ጉዳት የለውም። ግዴታ 20/80 ባላንስ አድርገን መጠቀም አለብን ነው። ይሄ ስሎ ዶፓሚን ውድ የሆነ ደስታና ርካሽ የሆነ ደስታ ብለን እንኳን ብንከፋፍለው ይሄ ውዱ የሆነ ደስታ በጥረታችን የሚመጣልን ደስታ ባዶነት አይሰማንም። አንዴ ከተደሰትን በኋላ ነገሩን ካደረግነው በኋላ ወዲያውኑ የባዶነት ስሜትና አሁኑኑ ደግማችሁ ያንን ነገር አርጉት ብሎ ወደ ሱስ ውስጥ የሚያጋልጠን አይነት ደስታ አይደለም። ይሄ ስሎ ዶፓሚን ወይም ደግሞ ውዱ ደስታ ማለት ነው። ይሄ በርካሽ መንገድ የምናገኛቸው ደስታዎች ማለትም በርካሽ መንገድ ስላችሁ ቀለል ባለ አሁን ቁጭ ብለን ስክሮል እያደረግን ሊሆን ይችላል፣ ወይ ደግሞ ተነስተን በቃ በቀላል መንገድ ልናገኛቸው የምንችላቸው ደስታዎች ርካሽ ደስታ ወይም ደግሞ ፋስት ዶፓሚን እያለ የሚጠራቸው ማለት ነው ዴቪድ። እና ምን መሰላችሁ ጭንቅላታችን ይህንን ደስታ በሁለት መንገድ ይፈጥረዋል ነው። አንደኛው ቀስ ብሎ፣ ሁለተኛው ደግሞ በጣም በፍጥነት የሚፈጥረው ዶፓሚን አለ። ይሄ በጣም በፍጥነት የሚፈጠረው ደስታ በአንዴ ጣሪያ ከነካ በኋላ ምን ይሆን መሰላችሁ? ተመልሶ በአንዴ ነው በጣም መሬት ላይ እንደመውረድ ማለት ነው። ለምሳሌ አስቡ፣ አንድ የመዋኛ ገንዳ አስቡ። ውሃ ሙሉ ተሞልቷል እና በልኩ ነው ያለው። ያ የመዋኛ ገንዳ ውሃ በልኩ ነው ያለው እንበል እና ልክ እናንተ ያንን የመዋኛ ገንዳውን ልክ ማዕበል አምጥቶ ብድግ አድርጎ ሲያጋጨው ውስጡ ያለው ውሃ ምንድን ነው? ይፈሳል አይደል? ወደ ውጭ ሄዶ ይፈሳል። ልክ ሲመለስ ግን ከውስጡ የፈሰሰ ውሃ ስላለ መጀመሪያ በነበረበት መጠን ላይ አይደለም የሚመለሰው፣ አይደለም ዝቅ ይላል። ምክንያቱም ከውስጡ የፈሰሰ ውሃ አለ ማለት ነው። ግን ደግሞ ማዕበሉ ቀስ እያለ ቢሆን ያንን ነገር የነቀነቀው ነገር ብለን ብንወስድ ወይም ማዕበሉ ቀስ እያለ ቢሆን ወደ ላይ ያወጣው ከውስጡ አይፈስም። ቀስ እያለ ነው የወጣው፣ ተረጋግቶ ነው የወጣው። ልክ ወደ ታይ ሲመለስ ምን ይሆናል? ውሃው ከውስጡ ስላልፈሰሰ በፊት በነበረበት መጠን ነው የሚመለሰው ማለት ነው። እና ይሄ እንደ ውዱ ደስታ ነው። አንድ ነገር ጥረን ግረን እና በረጅም ጊዜ የምናመጣው ነገር ከራሳችን የምናመጣው ነገር ሲሆን የደስታችን መጠን አይፈስም፣ ቢሞላም አይፈስም። ግን ሲመለስም መጀመሪያ ወደነበረበት በተስተካከለ ሁኔታ ነው የሚመለሰው፣ አይጎልም ማለት ነው። ይሄ ርካሹ ዶፓሚን የምንለው ወይም ርካሹ የደስታ አይነት ባንዴ ነው። ባንዴ በጣም ደስተኛ እንሆናለን። ሲመለስ ግን ኦልሞስት ያ ዶፓሚናችን ከዛ ከመዋኛ ገንዳ ውስጥ ውሃውን እንደ ዶፓሚን ወይም እንደ ደስታ ምንጭ ብትወስዱት ኦልሞስት ፈሷል። ስለዚህ ሲመለስ ከዛ በታች ነው የሚሆነው። ይሄ ምን መሰላችሁ? ለምሳሌ ቁጭ ብለን እኛ ሶሻል ሚዲያ ስክሮል እያደረግን ነው እንበል፣ ቲክቶክ እየተጠቀምን ነው እንበል እና ቲክቶክ ስንጠቀም ዶፓሚን ፐርፐዝሊ ቲክቶክ ሲሰራ የሰው ልጆችን ዶፓሚን እንዲያመነጭ ተደርጎ ተጠንቶ ነው የተሰራው ማለት ነው። ሰዎች ልጆች በጉጉት ቀስ ብለው እየጓጉ ቀጣይ ምንድነው ሊመጣ የሚችለው የሚለውን እያሰቡ ቁጭ ብለው እንዲያዩት ነው። እና የሰው ልጅ ቲክቶክ ሲያይ ወይም የሚያስቅ ነገር ይመጣል፣ ወይም የሚገርም ነገር ይመጣል፣ ወይም የሚያጓጓ ነገር ይመጣል። ስለዚህ ትኩረቱ በጣም ለረጅም ጊዜ እዛ ሶሻል ሚዲያ ላይ ወይም ሌላም ሊሆን ይችላል ስክሮል እያደረገ ቁጭ እንዲል ነው ተደርጎ የተሰራው ማለት ነው። እና የሚገርማችሁ ነገር በአንዴ በቀላሉ ነው ደስታ የምናገኘው አይደል? ከዚህ ምንም ጥረት አይጠይቅም። እኛ ያደረግነው ነገር አይደለም፣ ሰዎች ባደረጉት ነገር ነው ደስተኛ እየሆነን ያለ ነው። እና የዶፓሚን መጠናችን ወይም የዚህ ኬሚካል መጠናችን በአንዴ ጣሪያ ይነካል። ግን ይሄንን የሶሻል ሚዲያ ከተጠቀምን በኋላ ምንድን ነው ወዲያውኑ ባዶነት ነው የሚሰማናል። ልክ ስልኩን ቁጭ እንዳረግ ነው የጥፋተኝነት ስሜት ይሰማናል። ወይኔ ይህን ሁሉ ሰዓት ምን ሆኜ ነው እንደዚህ ሳረግ የቆየሁት? በቃ ወዲያውኑ ወደ ድብርት እንገባለን። ምንም ነገር ማድረግ ያስጠላናል ወዲያውኑ ማለት ነው፣ ልክ ስልኩን እንዳስቀመጥ ነው። ይሄ ለምን ይሆናል ካልን ሶሻል ሚዲያ ካየን በኋላ የማንፈልገውን ነገር የሆነ በቀላሉ ደስታ ሊሰጠን የሚችለውን ነገር ካረግን በኋላ ወዲያውኑ የሚሰማን ባዶነት፣ ምንም ነገር ማድረግ አለመፈለግ እና ከፍተኛ የሆነ ድብርት ከየት መጣ መሰላችሁ? ዶፓሚን በሰው ልጆች ውስጥ እንዳልኳችሁ ልክ እንደዛ እንደ ገንዳ ውስጥ ባለ ውሃ በመጠኑ ለሁሉም ሰው የተሰጠ ነው። ለሁሉም ሰው ዶፓሚን አለው፣ በመጠኑ ነው ግን የተሰጠው። በጣም ላይም አይደለም፣ በጣም መታችም አይደለም። ግን ሶሻል ሚዲያ በምንጠቀምበት ሰዓት ያ የዶፓሚን መጠናችን ያጥለቀልቀዋል፣ ጭንቅላታችን ያጥለቀልቀውና እንዲፈስ ይሆናል ማለት ነው። በቃ አላስፈላጊ ዶፓሚን ጭንቅላታችን ያመነጫል። ከዛ ግን ኦልሞስት ያ ውሃ እንደፈሰሰ ሁሉ ዶፓሚናችን በጣም ከመነጨ በኋላ ሲመለስ በጣም ነው የሚወርደው። ኦልሞስት ባዶ ወደ መሆን ነው የሚሄደው። በዚህን ጊዜ ጭንቅላታችን ምንም ዶፓሚን ሲያጣ ምን ይሆን መሰላችሁ? በጣም ኃይለኛ የሆነ ድብርት ውስጥ ይከተናል።
ምንም ነገር ማድረግ አንፈልግም። ቀጥታ ራሳችንን ነው የምንወቅሰው። ይህን ሁሉ ጊዜ ለምንድን ነው እዚህ ፕላትፎርም ላይ ወይንም ደግሞ እዚህ ተግባር ላይ ያሳለፍኩት ነው የምንለው ማለት ነው። ቀጥታ ትልቅ የሆነ ባዶነት ነው የሚሰማል እና በዚህ ጊዜ ስሎ ዶፓሚን ቢሆንስ ማለት በራሳችን ጥረን ያገኘ ነው። ለምሳሌ ስፖርት መስራት ቢሆን፣ መጽሐፍ ማንበብ ቢሆን፣ ወይም ደግሞ ከጓደኞቻችን ጋር ሃንጋውት አድርገን ማውራት ቢሆን፣ ከቤተሰቦቻችን ጋር ደግሞ ጊዜ መሰጣጣት ቢሆን እነዚህ ዶፓሚን የሚያመነጩ ነገር ናቸው። ግን በአንዴ ዶፓሚናችን ሞልቶ እንዲፈስ አያረጉም። ቀስ በቀስ ነው ዶፓሚኑ እየሞላ መጥቶ ሳይፈስ ይመለሳል ማለት ነው። ሳይፈስ ወደኋላ ሲመለስ ታዲያ ያ የባዶነት ስሜት አይሰማንም። የዛ ድብርት ውስጥ አንገባም። ምንም ነገር ለማድረግ ተነሳሽነት ማጣት፣ ደስታን ማጣት፣ እዛ ስሜት ውስጥ ተመልሰን አንገባም ማለት ነው እና ይሄ ትውልድ ቀጥታ በጣም በአንዴ ብዙ ዶፓሚን የሚያመነጭ አይነት የደስታ አይነት ነገር ነው እየተጠቀመ ያለው። ለዚህ ነው ይሄ ትውልድ ምንም ነገር ደስተኛ እያደረገው ያልሆነው። በቀላሉ ደስተኛ ሊሆን አይችልም። በጣም ስልቹ ነው። ምንም ነገር ማድረግ አይፈልግም። ጥረት ማድረግ አይፈልግም። ምክንያቱም ደግሞ ሆን ብሎ ያመጣው ይሄ ትውልዱ ሆን ብሎ ያመጣው ነገር ሳይሆን ዶፓሚን አጠቃቀሙ ነው። ይሄን ኬሚካል የሚጠቀምበት መንገድ ርካሽ ደስታዎችን ነው እያገኘ ያለው ይሄ ትውልድ በቲክቶክ እና የተለያዩ ነገሮች ስክሮል በማድረግ ወይም ደግሞ ፖርኖግራፊ በማየት ነው ዶፓሚኑን እያመነጨ ያለው ማለት ነው። እና የሚገርማችሁ ነገር ለምሳሌ ፖርኖግራፊን ወይም ደግሞ የወሲብ ቪዲዮን እንደ አንድ ምሳሌ ብንወስደው ምን መሰላችሁ? የሰው ልጅ ወሲብ በሚያደርግበት ሰዓት ወይም ደግሞ በሚያይበት ሰዓት እንኳን ዶፓሚኑ በጣም በከፍተኛ ደረጃ ከፍ ይላል። ግን ይሄ በተፈጥሮ መንገድ ከሆነ ያንን ነገር የሚያደርገው ጥረት ማድረግ ይጠይቃል አይደል? ሰው ማናገር ይጠይቃል። ነገሩን እዛ ቦታ ላይ እስከሚደርስ ድረስ በጣም ኢነርጂ ይጠይቃል። ነገር ግን ይሄኛው ቁጭ ብለን ቪዲዮን በምናይበት ሰዓት ምንም ነገር አይጠይቀንም፣ ጥረት አይጠይቅም። አንዴ ቁጭ ብለን ነው የምናየው። በጣም ዶፓሚናችን ከልክ በላይ ይሆናል የዛኔ ማለት ነው። ከዛ ምን እንሆናለን? ልክ ነገሩን አይተን ከጨረስን በኋላ አንድ ሰው የግብረ ስጋ ግንኙነት ካደረገ በኋላ የሚመነጩ ኦክሲቶሲን እና ሴሮቶኒን የሚባሉ ሆርሞኖች አሉ። እነሱ የዶፓሚንን መጠን ነው የሚቆጣጠሩት። ይህ ማለት ዶፓሚኑ ዝቅ እንዲል እና መረጋጋትንና የእርካታን ስሜት የሚሰጠን ነው። ነገር ግን ከተፈጥሮ ውጭ የሆነውን ያንኛውን ቪዲዮ በምናይበት ጊዜ ዶፓሚናችን በጣም ይወጣል። ግን ልክ እሱ ከወረደ በኋላ ምንም አይነት የመረጋጋት ስሜት አይሰማንም። ስለዚህ ባዶነት፣ ተስፋ መቁረጥ፣ ምንም ነገር የመጥላት ራሳችንን መጥላት ሁኔታ ውስጥ ነው የምንገባው ማለት ነው። ይሄ ነው እንግዲህ ርካሽ ደስታና ውድ ደስታ የሚባለው። ውድ ደስታ ይሄ ስሎ ዶፓሚንን የምናመነጭበት መንገድ ልክ ነገሩ ከሆነ በኋላ እንኳን ሰላምና መረጋጋትን ይሰጠናል። እፎይ ያደረግኩት ቀጣይም ለማድረግ ያጓጓናል። ይሄኛው ግን ድብርት ውስጥ ነው የሚከተል። ጭንቅላታችን ያንን ነገር መልሰን እንድናገኝ ባዶነት መሰማት አይፈልግም። ድብርቱን ጭንቅላታችን አይፈልገውም። ይሄ ተነሳሽነት ማጣቱን አይፈልግም። ስለዚህ አንጣው ያንን ነገር መልሰህ አንጣ ነው የሚላችሁ። ስለዚህ እናንተ ይህን ነገር ቶሎ ካልነቃችሁበት ጭንቅላታችሁ ወዴት እየወሰዳችሁ እንደሆነ መልሳችሁ ትሰጡታላችሁ አሁንም ያንን ነገር። ስለዚህ ይሄ ነገር ደግሞ ቀጥታ ለሱስ ይዳርጋችኋል ማለት ነው። ሱስ እንግዲህ እንደዚህ ነው የሚይዘው። የምንም አይነት ሱስ ይሁን የተለያዩ የእጽም ሱስ ይሁን የመጠጥም ሱስ ይሁን የሶሻል ሚዲያም ሱስ ይሁን አንዴ ካደረግነው በኋላ ያንን ነገር ጭንቅላታችን ባዶነት ሲሰማው ይሄ ዶፓሚናችን በጣም ወደታች ሲሆን አንጣ ብሎ ስለሚጮህብን ነው ደጋግመን የምናደርገው። የመጠጥም ሱስ ማለት እንግዲህ በቀላሉ ይሄ ሶሻል ሚዲያ ለሱስ የሚያጋልጥ አንዴ ካደረግነው በኋላ ያንን ነገር ምንም ያለሌላታችን ባዶነት ሲሰማው ይሄ ዶፓሚናችን ስናጣ በጣም ወደታች ሲሆን አንጣ ብሎ ስለሚጮህብን ነው ደጋግጠን መልሰን የምንሰጠው ነገር ነው ይለናል ዴቪድ ማለት ነው። ይሄ ፋስት ዶፓሚን ወይንም ርካሹ ዶፓሚን በጣም ለተለያዩ ሱሶች ከሚያጋልጡን የደስታ አይነቶች ውስጥ ነው የሚመደበው ማለት ነው። እና ይሄ ትውልድ ተበላሸ እያለ ያለው ዴቪድ ለምን መሰላችሁ? ትውልዱ በቀላሉ ነገር ደስተኛ እየሆነ አይደለም። ለምሳሌ መጽሐፍ በማንበብ ደስተኛ እየሆነ አይደለም። ትናንት በቀላሉ ደስታ ሲሰጠው የነበረው ነገር ከቤተሰብ ጋር ማውራት ሊሆን ይችላል። ዛሬ ደስታ ሊሰጠው አይችልም። እሱ ሌላ ደስተኛ የሚያደርገው ነገር እየፈለገ ነው ይሄ ትውልድ። ግን ደግሞ ደስታውን ባሳደደ ቁጥር ደስታውን ሊይዝ በሞከረ ቁጥር ጭራሽ እያጠፋው ነው ያለው። ምክንያቱም ደስታን ለማግኘት ሲል ይሄ ትውልድ የተለያዩ ደስታ የሚሰጡትን ነገር እላይ በላዩ እየደራረበ ነው ያለው። ይህንን በምናደርግ ሰዓት ደግሞ ጭንቅላታችን ያንን ደስታ የሚሰጠን ነገር ይለምደዋል። ትናንትና በ10 ኪሎ ስኳር ተደስታችሁ ቢሆን ብለን እናስበዋል። ጭንቅላታችሁ ትናንትና በ10 ኪሎ ስኳር ደስተኛ ሆኖ ቢሆን ነገ ይሄ 10 ኪሎ ስኳር ጭንቅላታችሁን ደስተኛ ያደረገውም። ነገ ደግሞ 20 ትፈልጋላችሁ፣ ከዛ 30 ትፈልጋላችሁ። ከዛ ጭንቅላታችሁ እንደዛ ያንን ርካሽ የሚባለውን ደስታ እየለመደው በመጣ ቁጥር
ደስታን ማጣጣም ያቅተዋል። ስለዚህ ውስጣችን መረጋጋት ያጣል፣ ሰላም ያጣል። ዶፓሚን ደግሞ እንዳልኳችሁ ይሄ ዶፓሚን የሚባለው ሆርሞን ወይም ኬሚካል ጭንቅላታችን ውስጥ የሚሰራው የሆነን ስራ እንድንሰራ ተነሳሽነት የሚሰጠን ነው። በቃ የመጓጓት ሆርሞን እየተባለ የሚጠራ ነው። ጉጉት ያሳድርብናል ራሳችን ላይ። የሚገርማችሁ ነገር ዴቪድ ምን መሰላችሁ? ይሄ ሆርሞን ባይኖር ሰው ልጅ ርቦት ተኝቶ በዛው ይሞት ነበረ ይላል። ሰርቫይቫል ሆርሞን ነው የሚባለው። ሰው ልጅ ሰርቫይቭ እንዲያደርግ እዚህ ዓለም ላይ የተፈጠረለት ሆርሞን ነው። ጭንቅላት ውስጥ የተሰጠው ኬሚካል ወይም ሆርሞን ነው ማለት ነው። ምክንያቱም አንድ ነገር ተነስተን እንድናረገው የሚያደርገን እሱ ነው። እሱ ከሌለ ያ ሆርሞን ባይኖር ኖሮ ተነስተን ምግብ እንኳን ማብሰል ወይንም ደግሞ ምግብ አደን እንኳን ወጥተው የድሮ አባቶቻችን ወጥተው አደን እንኳን ማደን አይችሉም ነበር ይላል። እና የሚገርማችሁ ነገር ይህ ትውልድ ታዲያ እየተበላሸ ያለው ይህንን ዶፓሚን በአግባቡ እየተጠቀመው ስላልሆነ ነው። ወይም ደግሞ ኦቨርዩዝ እያደረገ ነው፣ ወይ ደግሞ በአግባቡ እየተጠቀሙ አይደለም። ስለዚህ ለተለያየ ሱስ ወጣቱ እየተዳረገ ነው። በቀላል ነገር ደስተኛ እየሆነ አይደለም። ደስታውን ያሳድጋል ግን አያገኘውም ነው ይህ ትውልድ። እና የሚገርማችሁ ነገር የሰው ልጅ እንዴት ነው ለሱስ የሚጋለጠው ካልን ከዚህ ከዶፓሚን ከሚባለው ሆርሞን ጋር ይያዛል። ደስታውን እንዴት ነው የሚያጣው ካልን ከዚህ ዶፓሚን ከሚባለው ሆርሞን ጋር ይያዛል ማለት ነው። እና ሌላ በተጨማሪ ነገር የምነግራችሁ ነገር ደግሞ መሰረቱ ግን ይሄንን ማስተካከል እንችላለን ይላል። ይሄንን ሀይ የሆነ ዶፓሚንን በጣም በድንገት እየወጣ ከዛ ደግሞ በጣም እየወረደ ድብርት ውስጥ የሚከተን ራሳችን እስከ መጥላት የሚከተን የሆርሞን አይነት ማስተካከል እንችላለን፣ ወይም ደግሞ ከርካሽ የደስታ ምንጭ ወደ ውዱ የደስታ ምንጭ መቀየር እንችላለን። የተረጋጋ ህይወትና ሰላም ማግኘት እንችላለን ይለናል። እና ምን መሰላችሁ አሁን የሰው ልጅ እንዳልኳችሁ ሱስ የሚይዘው ምክንያት በጣም ርካሽ የሆኑ ዶፓሚኖችን ወይም ርካሽ የሆኑ የደስታ ምንጮችን እየተጠቀመ በሄደ ቁጥር የዶፓሚን መጠን በጣም ከፍተኛ የሆነ በመጣ ቁጥር እየፈሰሰ በመጣ ቁጥር ልክ ሲመለስ እዛ ቦታው ላይ መጀመሪያ ከነበረበት መጠን በታች ሆኖ ነው የሚመለሰው። ስለዚህ ጭንቅላታችን አንጡት ያንን ነገር መልሱልኝ ብሎ መጮህ ይጀምራል። አሁንም መጀመሪያ ላይ እየሰጣችሁት የደስታ መጠን ከሁለተኛ በዛ ልክ ደስተኛ ስለማያደርገው እንደውም ጨምራችሁ እንድትሰጡት ያደርጋቸዋል ማለት ነው። በዚህ ጊዜ ቀላል የሚባል ትናንት ያስደሰታችሁ ነገር ዛሬ ሊያስደስታችሁ አይችልም። ዛሬ ያስደሰታችሁ ነገር ደግሞ ነገ ሊያስደስታችሁ አይችልም ማለት ነው። ስለዚህ ዴቪድ ይሄን የምንቆጣጠርበትን መንገድ፣ ደስታችንን የምንቆጣጠርበትን መንገድ፣ ነገሮችን ለማድረግ ጉጉት እንዲኖር የምናደርግበትን መንገድ አስቀምጦልናል። እንደ መፍትሄ ብሎ ያስቀምጣቸው 6 ነገሮች አሉ። እሱን ከዚህ ቀጥዬ እነግራችኋለሁ። ነገር ግን ሌላ ልነግራችሁ የምፈልገው ነገር ምን መሰላችሁ? አንድ ሰው ለሱስ ከመጋለጥ በላይ ይሄ ዶፓሚንን ኦቨርዩዝ እያደረገው በመጣ ቁጥር እንዳልኳችሁ ከባዶነት አንስቶ እስከ እብደት የሚደርስ ህመም ሊያጋጥመው ይችላል ማለት ነው። ወደ መፍትሄዎቹ ሀሳብ ስንገባ ምን መሰላችሁ? በመጀመሪያ ደረጃ በጣም ደስታችንን አላግባቡ ይሄ በስሎ ዶፓሚን ማነው በፋስት ዶፓሚን እንድንጥለቀለቅ ከሚያደርጉን ነገር ግን ደግሞ ቀጣይ ነገሮችን ስናደርጋቸው ምንም ደስታ የማይሰጡ ምንም በቃ ህይወት ለእኛ ምንም ትርጉም እንዳሌላት የሚያስመስልብን የጭንቅላታችን ይሄ ፋስት ዶፓሚን ወይም ርካሽ ዶፓሚን ነው አይደል? እና ይህንን ደግሞ እንዴት ነው ራሳችን ላይ እያዳበር ነው ያለ ነው ስንል የመጀመሪያውን ነገር ዶፓሚን ስታኪንግ የሚባል አለ። ዶፓሚን ስታኪንግ ማለት ደስታችንን አሁን ለምሳሌ እኛ በአንዴ በ10 ነገር ለመደሰት እንደመሞከር ማለት ነው። በአንዴ ለ10 ነገር ለመደሰት እንደመሞከር። ለምሳሌ እዚህ ጋር ቲቪ እያየው ቢሆን ቲቪው ብቻ ደስታ እየሰጠኝ አይደለም ብዬ አስብና ከዛ እዛ ጋር ምግብ መብላት እጀምራለሁ። ከምግቡ ቀጥሎ ምግብ ምክንያቱም ቲቪ ማየትም ምግብ መብላትም የደስታ ምንጮች ናቸው። ዶፓሚን ውስጣችን እንዲመነጭ ያደርጉልናል። ቀጣይ የሚመጣውን ነገር እንድንጓጓ የሚያደርጉ ነገሮች ናቸው እና የሚገርማችሁ ነገር ከዛ ምግብ ትበላላችሁ፣ ከዛ ቲቪ ታያላችሁ። ያም ደስተኛ ያም ሳይበቃ ቀርቶ ደግሞ ወይ ስልክ ደውላችሁ ታወራላችሁ ወይ ደግሞ ስልካችሁን ስክሮል ማድረግ ትጀምራላችሁ። ይሄ ዶፓሚን ስታኪንግ እያለ የሚጠራው ደስታን ለመደራረብ መሞከር፣ በአንድ ነገር ብቻ ላለመደሰት መሞከር፣ ብዙ የደስታ ምንጮችን ብዙ ዶፓሚን የሚያመነጩ ነገሮችን በአንዴ የመደራረብ ችግር ነው። ስለዚህ ይሄ ማለት ለምሳሌ ወደ ምን መራው መሰላችሁ? ይሄን ሰውን መኪና በሚነዳበት ሰዓት ለምሳሌ መኪና ትኩረት የሚፈልግ ነገር ነው። ሀሳባችንን ሰብስበን የምንነዳው ነገር ማለት መኪና ስናደርግ ግን ሰዎች በአንድ ነገር ብቻ ደስተኛ እየሆኑ ስላልሆነ ትኩረታቸው ስብስብ እያለ ስላልሆነ መኪና እየነዱ እንኳን ስልክ ስክሮል ማድረግ ጀመሩ። ይሄ ደግሞ የሚገርማችሁ ነገር በዓለማችን ከሚፈጠሩ የመኪና አደጋዎች 3%ን ይይዛል። ስልክ እየነካኩ መኪና ማሽከርከር ማለት ነው። ስለዚህ ዴቪድ ደስታችን እንዳናጣው ከፈለግን፣ ነገ በአንድ ነገር ብቻ ደስተኛ መሆን ከፈለግን ዛሬ ላይ
ደስታችንን በአንዴ የሚያመጡ ነገሮችን ድርብርብ አድርጋችሁ አትጠቀሙ ይላል። ይሄ ማለት ቲቪ እያያችሁ ስልክ አትጎርጉሩ ወይ እየበላችሁ ስልክ አትዩ እንደማለት ነው። ደስታን ድርብርብ ሊያደርጉብን የሚችሉትን ነገሮች ማስወገድ አለብን። በአንድ ነገር ብቻ ለመደሰት መሞከር አለብን። አለበለዚያ ዛሬ ደስታ የሰጠን ነገር ደስታ አይሰጠንም። ይሄ ማለት ታዲያ ነገ 1000 ነገር ልንፈልግ ነው ማለት ነው። ለመደሰት ብቻ 1000 ነገር መደራረብ ሊጠበቅብን ነው ማለት ነው። ይሄ ደግሞ የማይሆን ነገር ነው። ስለዚህ በአንድ ነገር ብቻ ለመደሰት መሞከር አለባችሁ ይለናል ዴቪድ። ሁለተኛው እንደ መፍትሄ ብሎ ያቀረበው ደግሞ ዴቪድ ኢንትሪንሲክ እና ኤክስትሪንሲክ የሚባል ነገር አለ። ከውስጣችሁ ደስታን ለማግኘት መሞከርና ከውጭው ዓለም ደስታን ለማግኘት የምንሞክረው ነገር አለ። ይሄ ማለት ከውጭው ዓለም ስላችሁ ለምሳሌ የሆነ ነገር አድርጋችሁ የሆነን ስራ ሰርታችሁ ምስጋና ትፈልጋላችሁ። ቪዲዮ ሰርታችሁ ላይክ ትፈልጋላችሁ። እንዲጨበጨብላችሁ የመፈለግ ነገር ከውጭው እንዲመጣ ዶፓሚናችሁ የደስታችሁ ምንጭ ከውጭ እንዲሆን የመጠበቅ ነገር ማለት ነው። ይሄ ደግሞ ልክ ደስታው ሲጠፋ ወይ ላይክ ሲጠፋ ወይ ደግሞ ምስጋናው ሲጠፋ መልሳችሁ የባዶነት ስሜት ላይ ትሄዳላችሁ ማለት ነው። ምክንያቱም የደስታችሁ ምንጭ ከውስጣችን ሳይሆን ከውጭ ነው እየመጣ ያለው ማለት ነው። እና የሚገርማችሁ ነገር ራሳችሁን በራሳችሁ የደስታችሁን ማመንጨት ትችላላችሁ። ዶፓሚናችሁን ቀስ ባለ በአንድ ላይ የሚወጣ ዶፓሚን፣ ይሄ ፋስት ዶፓሚን የሚለውን ሳይሆን ቀስ እያላችሁ ደስታችሁን ከራሳችሁ መፍጠር ትችላላችሁ ይላል። ይሄ ማለት የምታረጉትን ነገር ራሳችሁ መውደድ አለባችሁ ይላል። ሂደቱን መውደድ ማለት ነው። ለምሳሌ እኔ ዛሬ ይሄንን ቪዲዮ ለእናንተ ምሰራው የእናንተን ላይክ ጠብቄ ሳይሆን ነገሩን መጽሐፍ ማንበቡን ወድጄው ከወደድኩት ደግሞ የሆነ ክፍሉን ለሆነ ሰው ማውራት ወድጄው እንዲህ ከሆነ ነገሩን ወድጄ የማደርገው ከሆነ ነገሮችን ማስቀጠል እስከ መጨረሻው ድረስ የሚያስኬድ ሁኔታ ይኖራል። ትምህርትም ሆነ ትጨርሱታላችሁ። የጀመራችሁትን ስራ ትጨርሱታላችሁ። ወዳችሁ ከሆነ የምትሰሩት ለውጭ ምስጋና ብላችሁ ካልሆነ የምትሰሩት ይለናል። ስለዚህ የራሳችሁን ደስታ በራሳችሁ ለመፍጠር ሞክሩ። ከውስጣችሁ ተግባርን ስትሰሩ ሂደቱን ውደዱት። መጨረሻ ላይ እናንተ የምታገኙትን ደስታ ሳይሆን ሂደቱን እየወደዳችሁት ስትመጡ ነገሮችን በቀላሉ ለመስራትም ደግሞ ተነሳሽነት ታገኛላችሁ ይላችኋል። ሌላኛው ነገር ደግሞ የሚመሰላችሁ እሱ እንደ መፍትሄ ብሎ የወሰደው ይሄ እንደ መፍትሄ ብላችሁ እርካሽ ደስታውን የምናስወግድበት መንገድ ነው። ሙሉ በሙሉ ሳይሆን ቢያንስ ባላንስ የምናደርግበት ርካሽ ደስታ። ይሄ ፋስት ዶፓሚን እየተጠቀምን በመጣን ቁጥር ባዶነት ነው የሚሰማን። በቃ ትንንሽ ነገሮች አያስደስቱም። ከቤተሰብ ጋር እንኳን ማውራት ደስታ አይሰጠንም። ሌላ ነገር መደረብ እንፈልጋለን። ዛሬ ደስተኛ ያደረገን ነገር ደግሞ ነገ ደስተኛ ያደረገንም ማለት ነው እና እርካታ አይኖረንም። በቃ ሰላም አይኖረንም፣ መረጋጋት አይኖረንም። ምንም ትንሽ ነገር አታስደስተንም ማለት ነው። እና ሌላኛው እንደ መፍትሄ ብሎ ያቀረበው ኢንተርሚተንት ዶፓሚን ወይንም ዶፓሚን ቁጠባ ይለዋል። ይሄ ደስታችሁን መቆጠብ። ይሄ ማለት ለምሳሌ 1 ወር ሙሉ ስትለፉበት የነበረውን ስራ ከሰራችሁ በኋላ በአንድ ቀን አክብራችሁት፣ በአንድ ቀን ፌሽታ፣ በአንድ ቀን ማታ ኦኬ የተሳካላችሁ ስራ ቢሆን ማለት ነው ተሳክቶልኛልና ደስታችንን እናክብር ብላችሁ ሄዳችሁ በአንድ ቀን ማታ ደስታችሁን አክብራችሁ አትጨርሱት ይላል። ለምሳሌ ዛሬ ስለ ስራውን ስትሰሩ እንቅፋት ስለሆነባችሁ ነገር፣ ስለከበዳችሁ ነገር እያወራችሁ የተወሰነ ደስታችሁን ካከበራችሁ ነገ ደግሞ ቀጠል አድርጋችሁ በትንሹ ደስታችሁን አክብሩ ይላል። ልክ ይሄ ማለት አንዴ ሰርግ ከሰረጋችሁ በኋላ ወይንም ደግሞ የሆነን ትልቅ ፕሮግራም ከታስታፋችሁ በኋላ የሚሰማችሁን ባዶነት ለማስቀረት ማለት ነው። ይሄ ማለት በጣም በፍጥነት የደስታችሁ ጣሪያውን ከነካ በኋላ ይፈስና ሲመለስ ከነበረበት በተፈጥሮ መኖር ከነበረበትም በታች ሲሆን ባዶነት ነው የሚሰማችሁ። ምንም ነገር ትጠላላችሁ፣ ምንም ነገር አያስደስታችሁ፣ ድብርት ውስጥ ትገባላችሁ ይለናል። ስለዚህ ደስታን ከፋፍሎ ማድረግ። ይሄ ማለት ለምሳሌ ሌላ ምሳሌ ሲሰጣችሁ ፊልም ስታዩ ተከታታይ ፊልም ሲሆን በአንድ ያትጨርሱት ማለት ዛሬ የሆነ ክፍሉን አይታችሁ የተወሰነ ደስታ ከሰጣችሁ በኋላ ነገ ደግሞ የተወሰነ ክፍሉን እንደማየት ነው። ልክ በነገራችን ላይ የምትወዱትን ፊልም በአንድ አይታችሁ ስትጨርሱ መጨረሻ ላይ ባዶነት ነው የሚሰማችሁ፣ ድብርት ነው የሚሰማችሁ። ስለዚህ ይሄንን ነገር ለማስቀረት ፊልምም ቢሆን እስከ መጨረሻው ይዩት። እሱ እንደውም ምን ይላል? አብዛኞቹን የጀመርኳቸውን ፊልሞች አልጨርሳቸውም ይላል። ተከታታይ ፊልሞች አልጨርሳቸውም፣ ምክንያቱም መጨረሻቸው ምን ይሆን ብዬ ሳስብ የማገኘው ደስታ ይበልጥብኛል። መጨረሻ ላይ ፊልሙ ሙሉ ጭርስ አድርጌ ከማየው ምን ይሆን መጨረሻው፣ ነገ ምን ይፈጠር ይሆን የሚለውን ጉጉት በራሱ ዶፓሚን ይፈጥርልናል። ዶፓሚን የጉጉት ሆርሞን ነው። ከደስታም በላይ እንድንጓጓ ነገን እንድናይ
ማለት የሆነ ነገር እንድንሰራው በጉጉት ምን ይፈጠራል ብለን እንድንሰራው የሚያደርገን ሆርሞን ነው ማለት ነው። ስለዚህ የደስታችሁን እየከፋፈላችሁ ተጠቀሙ ይላል። ሌላ ምሳሌ ደግሞ ስጠጣችሁ እቃን ከመግዛታችሁ በፊት በጣም ሰርች ስታረጉ ስለምትገዙት እቃ ዋጋውን፣ ኳሊቲውን ምናምን እንደዚህ የመሳሰሉ ነገሮችን ሰርች ስታረጉ ያለው ደስታ እቃውን ገዝታችሁ እጃችሁ ላይ ካስገባችሁት ደስታ የበለጠ ይሰጣችኋል። ስለዚህ ነገሮችን አርጋችሁ ቶሎ ደስተኛ ለመሆን ሳይሆን ስለ ነገሮቹ ራሱ እያጠናችሁ በሄዳችሁ ቁጥር ደስታ እያገኛችሁ ትመጣላችሁ። ስለዚህ ደስታችሁን ቆጥቡት። በአንዴ ጣሪያ የነካ ደስታ ከዛ ደግሞ ወደ ባዶነት እንዳይመጣ ደስታችሁን እየቆጠባችሁ አርጉት ይለናል ማለት ነው። ሌላኛው ክፍል ደግሞ ዶፓሚን ቫሪያቢሊቲ ይለዋል። ይሄ ደግሞ የዶፓሚን መለዋወጥ ነው። ይሄ ማለት የሚገርማችሁ ነገር ከሶሻል ሚዲያ ላይ ሱስ ከሚያስይዙን አንዱ ነገር ዶፓሚን ቫሪያቢሊቲ ነው ይላል። ይሄ ማለት አሁን ለምሳሌ እዚህ ጋር መጀመሪያ ላይ ብዙም ያላስደሰታችሁን ቪዲዮ አያችሁ፣ ከዛ ቀጥሎ ደግሞ በጣም የሚያስደስት ቪዲዮ አያችሁ፣ ከዛ ቀጥሎ የሚያሳዝን ቪዲዮ ታያላችሁ። ይሄ ማለት ቀጣይ የሚመጣውን ነገር አትገምቱም ማለት ነው። ስላልገመታችሁ ብቻ አይምሯችሁ ዶፓሚን በዛኔ በጉጉት ቀጣይ ምን ይመጣ ይሆን ስትሉ በጉጉት እስር አድርጎ እዛ ሶሻል ሚዲያ ላይ ረጅም ሰዓት እንድትቆዩ ያደርጋችኋል። ይሄንን ወደ ህይወታችሁ አምጡት ይላል። እዛ ሶሻል ሚዲያ ላይ ከምትጠቀሙበት ይልቅ ወደ ህይወታችሁ ስትመልሱት ምን እንደምታደርጉ ታውቃላችሁ ይላል። ለምሳሌ ቁማርና ቪዲዮ ጌም ቀጣይ ምን የሚፈጠር እንደሚችል ስለማታውቁ ነው አይምሯችሁ በዛን ሰዓት ዶፓሚን የሚባለውን ሆርሞን አመጭቶ ለረጅም ሰዓት ኪሳራ ላይ የሚጥላችሁ ቀጣይ የሚመጣውን ነገር መገመት ስለማትችሉ ነው። ህይወታችሁንም ልክ እንደዚህ የማይገመት አድርጉት ይላል። ለምሳሌ በቀላል መንገድ እሱ ምሳሌ ሲሰጠን ሳንቲም ወርውሩና ከላይ ከሆነ የምትወዱትን ነገር ለማድረግ ለምሳሌ ራስ ከሆነ ወይም ከላይ በኩል ቁጥር ከታየ የምወደው ካፌ ሄዳለሁ፣ ካልሆነ ግን አካባቢ ያለ ዝም ብሎ ካፌ ሄዳለሁ። ይሄ አይምሯችን ህይወትን በተለየ መንገድ እንድንጓጓ ለሚፈጠረው ነገር እንድንጓጓ ያደርገናል ማለት ነው። ያልተጠበቀ ነገር ህይወታችን ውስጥ ማድረግ ለምሳሌ ፈንዲሻን በቾፕስቲክ የቻይናዎቹን መብሊያ በሱ ይዘን ለመብላት መሞከር ጉጉቱ ብቻ አዲስነቱ ብቻ ዶፓሚን ያመነጫል፣ የበለጠ ይጣፍጠናል ማለት ነው። መጀመሪያ ያው ፈንዲሻ ነው፣ ግን በዛ ብቻ ስላረግ ነው አይምሯችን እየጓጓ አዲስ ነገር እያረገ ስለበላ እየጣፈጠን ይመጣል ይላል። ሌላኛው ደግሞ ዋነኛውን ብለን ልንወስድ የምንችለው መፍትሄ ምን መሰላችሁ? ህይወታችን በቀላል ነገር ደስተኛ የሚያደርግልን እንዳልኳችሁ ነገሮችን ሳንደራርብ በትንሽ ነገር ብቻ እርካታ ለማግኘት ከሚያደርገን ነገር አንዱ ዶፓሚን ሃንጎቨር ብሎ ይጠራዋል። ይሄ ማለት ለምሳሌ በኛ ኮንቴክስት ስንወስደው አንድ ሰው በጣም አልኮል ከመጠን በላይ አልኮል ሲጠጣ ከኋላ በማግስቱ በጣም ኃይለኛ የሆነ ድብርት ውስጥ ነው የሚገባ አይደለም። ይሄ ማለት ልክ በጣም ትልቅ ደስታ የሚሰጠንን ነገር ካረግን በኋላ በጣም ትልቅ የሆነ ድብርት ውስጥ ነው የምንገባው። በጣም ያልተረጋጋ ሁኔታ ውስጥ ነው የምንገባው። ራሳችንን ከመጥላትና ምንም ለነገሮችን ለማድረግ ተነሳሽነት እስከማጣት ድረስ ነው የምንሄደው። ልክ በዚህ ጊዜ የምታደርጉ መስላችሁ ለምሳሌ አንድ የወሲብ ቪዲዮ ሲያይ የዋለ ሰው ልክ ከጨረሰ በኋላ በቀጥታ ራሱን ወደ መውቀስ ነው የሚገባው። ይህ ለምን አረኩት ወደ ማድረግ ነው የሚገባው። ወይ ደግሞ ጭንቅላቱ ያን ነገር አምጣ ብሎ ስለሚጮህበት ነገሩን ደግሞ ወደ ማድረግ ነው የሚሄደው። ግን ይላል ይሄንን ደግማችሁ ከማድረግ ይልቅ ጭንቅላታችሁ የዛኔ እንደዚህ አድርጎ ሲያስገድዳችሁ እዛ ጋር ያዙትና ድብርትም ከሆነ የበለጠ ድብርት ውስጥ ለመግባት ሞክሩ። ይሄ ማለት ነገሩን ደግማችሁ ከማድረጋችሁ በፊት ዝም ብላችሁ ቁጭ በሉ። አለበለዚያ ደግሞ እራችሁ ላይ ወይም የሆነ ሰውነታችሁ ላይ ከባድ ነገር ለማድረግ ሞክሩ። ይሄ ማለት በጣም ደስተኛ ሚዛን አለው ሰውነታችን፣ ይሄ ጭንቅላታችን የስቃይና የደስታ ሚዛን አለው እና ወደ ደስታ በጣም ያደላ ነገር ስናረግ ዶፓሚን በከፍተኛ ደረጃ ሲመነጭ ወደ ደስታ አይደለም ያመዝነው፣ ወደ ደስታ በጣም ያመዘነ ነገር ስናረግ ሆን ብሎ ሚዛኑን እኩል ለማድረግ ሲል በስቃይ በኩል ያለውን ሚዛን ለመድፋት ወይም ለመጫን ይሞክራል ማለት ነው። ይሄ ማለት ጭንቅላታችን የዛኔ በጣም ኃይለኛ ድብርት ውስጥ የሚከተል እናንተ ስቃዩ በዝቶባችሁ ነገሩን ደግማችሁ እንድታረጉት ስለሚፈልግ ነው። ልክ የዛኔ ግን ጭንቅላታችሁ እናንተ ያዙት እና ለምሳሌ ቀዝቃዛ ሻወር ቶሎ ብላችሁ ሰዱ። ይሄ ማለት ስቃይ ያበዛችሁበት ነው አይደል? ሰውነታችሁ ላይ ስታሰቃዩት በጣም በቀዝቃዛ ሻወር ስትታጠቡ ሚዛኑ ወደ ስቃዩ ሲበዛበት መልሶ እሱ ደግሞ ወደዛኛው ወደ ደስታው ለመመዘን ሲል በራሱ ጊዜ ያንን ነገር ደግማችሁ ባታረጉት እንኳን ዶፓሚኑን በራሱ ጊዜ ያመነጫል ማለት ነው ጭንቅላታችሁ። ስለዚህ ልክ የሆነ ነገር ካረጋችሁ በኋላ
በጣም ባዶነት ባታረጉት ይመረጣል። በደጋገማችሁት ቁጥር በጣም ወደ ሱስ እና ምንም ነገር ደስተኛ እያረጋችሁ ያልሆነ ሁኔታ ውስጥ ስለሚገቡ፣ ግን ነገሩ ከተፈጠረ በኋላ ደግሞ ደግማችሁ ከማድረግ ይልቅ ድብርት የሚሰማችሁ ከሆነ ቁጭ ብላችሁ ተደበሩ። በቃ ቁጭ ብላችሁ ድብርቱን አዳምጡት፣ ወይ ደግሞ ሰውነታችሁን ስቃይ ውስጥ የሚጨምር ነገር አርጉ ይለናል። ሌላኛው ደግሞ የመጨረሻው የምነግራችሁ ኢሞሽናል ሃይስ ይላል። አንድን ነገር ለማድረግ እና ይሄ ስሎ ዶፓሚን በቀስታ የሚወጣውን ሰውነታችን እንዲረጋጋ የሚያደርገውን በህይወታችን ላይ እርካታ የሚሰጠንን የዶፓሚን አይነት ቀስ እያልን ለማመንጨት ቀስ እያለ እንዲመነጭ ከፈለግን ወይም ደግሞ ነገሮችን ስራችንን እስከ መጨረሻው በተመሳሳይ ተነሳሽነት እንድንቀጥል ከፈለግን ስሜታዊ ለምኖችን መፍጠር አለብን። ለምሳሌ ሎጂካል ብቻ መሆን የለበትም፣ የምንሰራው ስራ ሎጂካል ብቻ መሆን የለበትም ይለናል። ለምሳሌ እኔ የምማረው ስራ መያዝ ስላለብኝ ነው፣ ይሄ ሎጂካሊ ነው። በቃ ገንዘብ ማግኘት ስላለብኝ እማራለሁ ምናምን ትላላችሁ። ደሞዝ ማግኘት ስላለብኝ እማራለሁ። ስፖርት ሰውነቴ እንዲስተካከል ስለምፈልግ እሰራለሁ ትላላችሁ። ከዚህ ይልቅ ግን ለምሳሌ ይላል በስትሮክ የሚሰቃየ አባታችሁ ካለ እዛ ጋር ለምሳሌ ዴቪድ ራሱ ኤግዛምፕል ሲሰጥ እኔ ሰውነቴ እንዲስተካከልልኝ ሳይሆን የምሰራው ስፖርቱን እዛ ጋር በሶስት የተለያዩ ስትሮኮች የሚሰቃየውን አባቴን ህመም እኔም ነገ እንዳይገጥመኝ ነው። ይሄ ኢሞሽናል ሃይስ ይባላል። ዛሬ የምማረው ነገ የምወዳትን እናቴን ከስቃይ ለማውጣት ነው። እንደዚህ አይነት ምክንያቶች ስጡ፣ ከስሜት ጋር የሚያያዝ ምክንያቶች ስጡ። ሎጂካል ብቻ ሳይሆን ይሄ ኢሞሽናል ሃይስ የምንላቸው ምክንያቶች ስትሰጡ ሰውነታችሁ ያንን ነገር ለመቀጠል ወይም በጉጉት ጭንቅላታችሁ ያንን ስራ ለመስራት የበለጠ ተነሳሽነት ይኖረዋል ይለናል። እና እንዳልኳችሁ ዶፓሚናችሁን ባላንስ አድርጉ፣ 20/80 ይሁን ይለናል። አለበለዚያ ህይወታችሁ በጣም ብጥብጥ ያለ ነው፣ የተረጋጋ ህይወት አይኖራችሁም ይለናል። 20% ፋስት ቺፕ ዶፓሚን ሙሉ በሙሉ አስወግዶ አይደለም፣ በ20% በሚሆነው ይሄ ቺፕ ዶፓሚንን እንኳን ካገኛችሁ ሌላውን ግን በራሳችሁ ጥረት ቀስ ብሎ የሚወጣ ደስታ ይሁን፣ በአንዴ ግንፍል የሚል ደስታ አይሁን፣ ከሶሻል ሚዲያ የሚመጣ ደስታ አይሁን። ይሄ ምክንያቱም መጨረሻ ላይ ለባዶነት ይዳርጋችኋል። ምንም ነገር ደስተኛ እንዳያረጋችሁ ያደርጋል። ቀለል ያሉ የህይወት መማር፣ ማንበብ፣ ከቤተሰብ ጋር ጊዜ ማሳለፍ ሁላ ምንም ደስታ እየሰጣችሁ አይሄድም። ስለዚህ እናንተ በቀስታ መንገድ ዶፓሚናችሁን ወይም ደስታችሁን ቀስ ብለው በሚወጣ ሌቭል ለማስተካከል ሞክሩ ነው። ልክ ይህንን ማድረግ የምንችልባቸው መንገዶች ደግሞ ምን መሰላችሁ? ይሄ ኔትወርኪንግ፣ ከሰዎች ጋር ማውራት፣ መጽሐፍ ማንበብ፣ ልብ ወለድ። ምክንያቱም ቀጣይ ምን ይሆን እያልን እንጓጓለን። ስፖርት ደግሞ ዋነኛ ይሄ ስሎ ዶፓሚንን ደስታን ቀስ ብሎ ከሚሰጠን ነገሮች ውስጥ አንዱ ነው። ይሄንን ማድረግ ጭንቅላታችን ደግሞ አዲስ ነገር እንዲማር እድሉን መስጠት። ጭንቅላታችን አዲስ ነገር እየሞከረ ሲሄድ ዶፓሚን በራሱ በጉጉት ምክንያትም ስለሚመነጭ በራሱ ዶፓሚን እየመነጨ ስለሚሄድ ሰውነታችን በራሱ ደስታን እያገኘ ይሄዳል ማለት ነው። በርካሽ መንገድ ሳይሆን በቀስ ባለው ይሄ በውድ መንገድ በጥረት የሚመጣ ዶፓሚን ለቀጣይ ህይወታችን ጉጉት ይፈጥርብናል ይለናል ማለት ነው። እና ደግሞ ሌላው ኢቨን ዶፓሚን ይሄ ኬሚካል የጉጉት ኬሚካል የሚለው ነገሮችን ቀጣይነት ባለው መንገድ እንድንማር ትምህርት ላይ እንድንቆይ እንኳን የሚያደርገን ዶፓሚኑ ነው። ግን ይሄ አዲስ ነገር የማወቅ ፍላጎት ካለን ነው። ነገ እንዲጨበጨብልን ብቻ ከሆነ ፈተና የምንሰራው ይለናል። ሰዎቹ የሚያጨበጭቡልን ሰዎች ሲሄዱ እኛ ትምህርቱን እናቆማለን። ስለዚህ ምንድነው እዛ አዳዲስ ነገር እየተማርን ስለሆነ ያንን ነገር ወደነው ነው አዲስ ነገር ማወቃችንን ወደነው ነው ትምህርቱን መማር ያለብን። አለበለዚያ ቀጣይነት አይኖረውም የጀመርነው ስራ ይለናል፣ ማንኛውም ስራ ነው። ስለዚህ እንዳልኳችሁ በርካሽ መንገድ ከሶሻል ሚዲያ ከተለያዩ ሱሶች በቀላሉ ዶፓሚን የሚሰጡን ወይ ደስታ የሚሰጡን ነገር በተቻለ መጠን ከህይወታችን ውስጥ ለመቀነስ መሞከር አለብን። ለምሳሌ በጠዋት ተነስታችሁ ስልካችሁን አትንኩ ይላል። ስልካችሁን በአንዴ በጠዋት ተነስታችሁ ስነኩ በጣም ትልቅ የሆነ ዶፓሚን ጭንቅላታችሁ ያመነጭና ቀጣይ ቀኑን ሙሉ የሚደረጉ ነገሮች ለእናንተ ምንም አይነት ደስታ አይሰጣችሁ። ምክንያቱም በማር ሲደሰት የዋለ ጭንቅላት ውሃ እያጠጣችሁ እንዴት ነው ልታስደስቱ የምትችሉት? ምክንያቱም ያኛው ለማድረግ ጥረት ይጠይቃል። ይሄ ኖርማል ላይፋችን ውስጥ የምናደርጋቸው ነገሮች ጥረት ይጠይቃሉ። ያኛውን ግን ብድግ ብላችሁ ብቻ ስልካችሁን ስላያችሁ ብቻ ያመጣችሁት ዶፓሚን ነው። ስለዚህ ጭንቅላታችሁ ደግሞ ክፋቱ ዶፓሚንም ይፈልገዋልም ግን ይሸሸዋልም። እንድታረጉት ይፈልጋል ያንን ነገር፣ ግን ግር ብሎ ሲመጣ ጭንቅላታችሁ ራሱን ለማዳን ብሎ እዛ ዶፓሚኑ ሄዶ ጥብቅ የሚልበትን ቦታ ጥፍት ያደርግባችኋል። ይሄ ማለት እንዴት መሰላችሁ? ለምሳሌ ዛሬ እንደ ቁልፍና እንደ ጋንና እንደ ቁልፍ ሰዱት። ጋኑ ጭንቅላታችሁ ውስጥ ያለ የዶፓሚን ሪሴፕተር ነው ብለን እናስብ።
አይ ቲንክ አወሳሰብኩት መሰለኝ። ግን ይሄ ጋኑ ሄዶ ይሄ መክፈቻውን እንደ ዶፓሚኑ ብትቆጥሩት ጋኑ ደግሞ ሄዶ ዶፓሚኑ ግብት የሚልበት ቦታ ነው ብላችሁ ብትቆጥሩ እና ምን መሰላችሁ ዶፓሚን ጭንቅላታችን ይፈልገዋልም ደስተኛ እንድንሆን ጭንቅላታችን አንጡ ብሎ ይገፋፋችኋል። ግን ልክ ግር አድርጋችሁ ስትሰጡት ደግሞ ጭንቅላታችሁ ቁልፉን እናንተ መክፈቻውን ይዛችሁ እንዲህ ስትሮጡ ጭንቅላታችሁ ጋኑን ድብቅ ያደርግባችኋል። በፍጹም ጋኑን አይሰጣችሁ። ምክንያቱም ጭንቅላታችሁ ራሱን ማዳን ይፈልጋል። ሁሉም ቁልፍ በከፈተ ቁጥር ጭንቅላታችሁ ውስጥ ያለው ሴል እየሞተ ነው የሚሄደው ይለናል። ስለዚህ ጭንቅላታችሁ ጋኑን ይደብቃል። ይሄ ማለት ደግሞ የፈለገ ያክል ደስታን የሚሰጣችሁን ነገር ብታረጉ 1000 ነገር ብታረጉ ያ ጋኑን እስካጠፋባችሁ ድረስ ጭንቅላታችሁ ምንም ነገር አያስደስታችሁም ማለት ነው። ስለዚህ ከዚህ ነገር ለመጠንቀቅ በአንዴ ግር አድርገን መክፈቻውን ለጭንቅላታችን መስጠትን ማቆም አለብን። ምክንያቱም ጭንቅላታችን ስለሚፈራ ነገር ጋኑን ሲቆልፍብን ምንም ነገር ደስተኛ ያደረገንም ማለት ነው። ምንም አይነት የህይወታችን ክፍል ደስተኛ ያደረገን በቃ ምንም ጉጉት አይኖረንም። ይሄ እዚህ ጋር የምናነባው የምንሰራው የምንጽፈው ነገር ምንም ደስታ አይሰጠንም። ደስታ አሳዳጆች ግን አጪዎች እንዳንሆን በጣም በጥንቃቄ ዶፓሚናችንን ባላንስ ማድረግ አለብን ይለናል ጸሐፊው። በጣም አበዛውባችሁ ይገባኛል፣ ግን ሀሳቡ ትንሽ ወሰብሰብ ስለሚል እና ጥልቅ መረዳትንም የተወሰነ ስለሚጠይቅ ነው። አብራችሁን ስለቆያችሁ እስካሁን በጣም አመሰግናለሁ። ማለት የምፈልጉት ነገር ያልገባችሁ ቦታ ካለ ለመድገም ዝግጁ ነኝ እኔ። ሌላኛው ደግሞ ኮሜንት አድርጉ። ሪቪው መስራት ያለብኝ መጽሐፎች ካሉ የምፈልጓቸው መጽሐፎች ኮሜንት አድርጉኝ እና ደግሞ ቻናሌም እንዲያድግ ሰብስክራይብ አድርጉ። እስከ መጨረሻው አብራችሁን ስለቆያችሁ በጣም አመሰግናለሁ። በዚሁ መጽሐፍ በፓርት 2 እስከምመለስ ድረስ ሰላም ሁኑልኝ። ሰላማችሁ ብዛ ባይ